ሰላም ተመልካቾች ለወራት ጉዞ ስታደርግ የነበረችው ጣናነሽ 2 ጀልባ በዛሬው ዕለት እንደምትመለከቷት አዳማ ከተማ ደርሳለች። ጣናነሽ 2 ጀልባ እንግዲህ ከቻይና ተገዝታ በግዙፏ አሶሳ መርከብ ተጭና ጅቡቲ ደርሳ ነበር። ከዛም በመቀጠል ከጅቡቲ መጋቢት 30 ተነስታ ጉዞዋን ወደ ኢትዮጵያ ስታደርግ ቆይታለች። መጋቢት 30 ጀምሮ እንግዲህ ለወራት ጉዞዋን ካደረገች በኋላ እንደሚታወቀው ግንቦት 7 የኢትዮጵያን ድንበር ዘልቃ መግባቷ የሚታወስ ነው። ላለፉት ቀናትም የጣናነሽ 2 ጀልባ የአፋር ክልልን አቋርጣ በዛሬው ዕለት አዳማ ከተማ ደርሳለች። እዚህ አዳማ ከተማ ስትደርስም የከተማ አስተዳደሩ የስራ ኃላፊዎች፣ የከተማው ነዋሪዎች ብሎም የኢትዮጵያ ባህርና ትራንዚት እና ሎጂስቲክ አገልግሎት የስራ ኃላፊዎችም እዚህ አዳማ ከተማ በመገኘት ተቀብለዋታል። እንግዲህ ጣናነሽ 2 ጀልባ ዘርፈ ብዙ ግልጋሎት ትሰጣለች ተብሎ ይጠበቃል። ወደ 150 ሜትሪክ ቶን ክብደት ያላት፣ ወደ 38 ሜትር ርዝመት ያላት፣ ከዛም በላይ ደግሞ 188 ሰዎችንም ማሳፈር የምትችል ጀልባ ነች። ይህቺ ጀልባ እንግዲህ ዛሬ አዳማ ከተማ ገብታለች። በሚቀጥሉት ቀናት እንግዲህ ጉዞዋን ቀጥላ ወደ ባህር ዳር የምታደርገውን ጉዞ ትቀጥላለች። በአጠቃላይ ጣናነሽ 2 ባህር ዳር ስትደርስ በተለይ ኢትዮጵያ በውሃ ትራንስፖርት የምታደርገውን የቱሪዝም እንቅስቃሴ ይበልጥ ታግዛለችም ተብሎ ይጠበቃል። ከዚያ ባለፈ ጣናነሽ 2